ከኒሽ ደረሰ ሁለት ሚሊዮን ብር ናዲራ ከኒሽ ደረሰ ከኒሽ ደረሰ ጃኒ ይሄን ስሜት አላገኘውም። ነገ ጠዋት ስነሳ አላገኘውም ብለህ ነው። የቱ ነው ስሜቱ? እኔ ጋይስ እናቴ ትሙት እንደዚህ ተጫዋች አይቼ አላውቅም። ጆኒ ትችላለህ፣ በጣም ጆኒ ትችላለህ። በቃ አንተ ከዚህ በኋላ ኢትዮጵያን ወክለህ መጫወት ነው ያለብህ። ማለት ኢትዮጵያን ወክለህ ኢንተርናሽናል ተጫዋች ነው መሆን ያለብህ። እግዚአብሔር በጣም ከኛ እንዴ ጋይስ እናንተ በቲቪ ነው ያያችሁት መሰለኝ። እኔ በአይናችን ያየነው ነገር ያስፈራል። ቆለፈው እጁን ሊሰብረው ቀጣይ 03 ላይ ቀጣይ ነው እንጠብቅ ብሮ እጁን ሊሰብረው እንደዚህ አድርጎ እንደዚህ ሊሰብረው ሲል በቃ አይ በቃኝ አላለም። ጋርዱ ዳኛው በቃ ዳኛው በቃ ምናምን አለ። በጣም ከባድ ነው ያየነው እመቤቴ ጆኒ እንኳንም 2 ሚሊዮን ብር አስያዝኩኝ ይገባል። ማን ግን እና የማችሽ ወይኔ ምን ላይ ነካ ዘለይ ድንኳን አንቺ ቅልጥፍናሽ ከመቼው ነው የሴዶን እንደዛ አድርጎ ይላኩልሽ ፎቶ? ኬት አይተኸው ነው እንዴ? እኔ መረጃ ይደርሰኛል። ሁለተኛ ኖ ኢንዶሚን የኔ አባት እዚህ ላይ እኮ ቢያቆም ይሻለው ነበር የኔ ጌታ። ስማ ጌታን ነው የምልህ። ውሃ አዘጋጅቼ ይሄንን በረዶ ጨርሼ ጠጥቼ መጨረስ አለብኝ። ዞር ላይ አልቋል። በስመ አብ ወወልድ ወመንፈስ ቅዱስ። እኔ እንደዚህ አላየሁም። እመቤቴን በቃ ይሄ ይችላል። የማን ነበርክ ግን? እኔ ለሁለቱም እየደገፍኩ አልነበረ። ውስጥም ማን ይመስለው ነበር? እያለ ነበር። ምክንያቱም ይታንቋል ልጁ ገባሽ? የሆነ ነገር እንኳን ቢያገኝ ደስ ይላል ነበር። ሴዶ ነው ማን ይናቀው? እንደውም ለሷ አይደል ደጋፊ የበዛለት ብዙ ሰው ነው እየያዘበት ያለው። እግዚአብሔርን እንደ ሰው እንደውም ስማኝማ እውነት እንደውም ካወራን ጋይስ በማሸነፍ ነው። እውነት ካወራን ጋይስ እንደውም ብዙ ደጋፊ ያለው ሰዎች በጣም እየደገፉት የነበረው ሴዶን አልነበረ? አረ ማን ነው ሴዶን ያደረገው? አሁን ሴዶን ብሎ የመደበ ሰው ራሱ እኔ ያስቀኛል። እኔ ምን ነው አላውቅም። እኔ እኮ አንተ ሀገር እኮ ያሸንኩ በላው እኮ በስመ አብ እሱም ብዬ እኮ ጋይስ ማርያምን በጣም ብዙ ሰው ማርያምን ፕሪንስ ይኸው ኮሜንት ላይ ራሱ በጣም ብዙ ሰው ደግፎት ነበር። አይዛክ አንተ በቃ ላያች ስማ 6 እንቁላል ሲበላኔማ ግንብ ሲሰብር የሆነ ነገር ጨርቅ ሲቀድም ምናምን አምኜው ነበር። ተጫወተብን ገብርኤልን። ግን ይልስማኝ ንቃት አልተመቸህም? ንቃተ እሱ ከባክ የሌለ ዛፍታች አባን እየሰጠ እኮ ነው። በቃ የለጠለጠው ሮጣ ተሻል ሆነ ሳለ ሮጣ እንደ እሱና አዎ ሮጣ አይቻለ አስደንግጦ ምን ሆነ ተስማ ከዛ ሲል አጥር ነው ማለፍ አይችልም። በቃ ደም ነው እሱ በጣም ያኛው እኮ ታውቃለህ እድል ነበር እኮ ሮቤል 3 ጊዜ እኮ እድል ነበር። 3 ጊዜ እኮ የዓመቱ ምርጥ ካምባክ ባይሆን እሱ ነበር። ማርያምን ያበደ ነበር ጌታን። እኔ አሁን ቀጣይ ማየት እንፈልገው የሴዶና እንትናን ነው ንቃተን ነው በቃ ማየት እንፈልገው። የዛ እሺ እሱ ማንም ያሸንፍ ነው ንቃተ እኔ ሴዶ ለምን መሰለህ? ሴዶ ከዚህ ሰውዬ ጋር ካልሰለጠነ ስልጠና ካልሰጠው ንቃተም እኮ ስማ ታክቲኳን ተሰጣው እኮ ነው የገባበት እንጂ ማንና ማንን ደግሞ ማየት እንፈልጋለን። እሱንና ያ ከእንትና ጋር እንትን ያለው ኢድሪስ ነው ምናምን የሚባለው